ሰላም ጤና ይስጥልን ውድ የሀገሬ ልጆች ሰላማችሁ ብዝት ይበልላችሁ እያልኩኝ ከልብ እየተመኘው የዚህን ሳምንት የመዝናኛ መረጃዎችን እናቀርብላችኋለን። እስከ መረጃዎቻችን ፍጻሜ ድረስ አብራችሁን ቆዩን። ልጄስ ድራማ ሮብ ሰኔ 18 ቀን 2017 ዓ.ም ፍጻሜውን አግኝቷል። የመጨረሻዎቹ ሶስቱን ክፍሎች ክፍል 40፣ 41 እና 42 ሮብ ከምሽቱ 1 ሰዓት ጀምሮ በቃና ቲቪ እና በቃና ዩቲዩብ ቻናል በኩል ተለቋል። እስከ 5ኛው ክፍል ድረስ በካናል ፕላስ እና በቃና ቲቪ ዩቲዩብ ቻናል እየተላለፈ የቆየው ልጄስ ተከታታይ ድራማ ከክፍል 5 በኋላ ያለውን ቀጣይ ክፍል በካናል ፕላስ ሲኒማ ብቻ ሲተላለፍ እንደነበረ ይታወሳል። ልጄስ ድራማ ከክፍል 5 በኋላ ያለውን ቀጣይ ክፍል ከሚያዝያ 1 ቀን 2017 ዓ.ም ጀምሮ በቃና ቴሌቪዥን ሲሰራጭ ቆይቷል። በቤዛ ኩሉ ደጀኔ የተዘጋጀው የቀራጩ ማስታወሻ የተሰኘ መጽሐፍ ባሳለፍነው ቅዳሜ ለንባብ በቅቷል። የቤዛ ኩሉ ደጀኔ መጽሐፍ የሆነው የቀራጩ ማስታወሻ ለንባብ የበቃው 216 ገጾችን ይዞ ነው። ቤዛ ኩሉ በአማራ ሚዲያ ኮሙኒኬሽን የካሜራ ባለሙያ ሲሆን በሰሜኑ ጦርነት ወቅት እንደ ሚዲያ ባለሙያ ሙያዊ ጉዳዮችን በሌንሶቹ ቀርጿል። ከዚህም ባሻገር ደራሲው በአይኑ የተመለከታቸውን እውነታዎችና ትዝብቶች በጉዞ ማስታወሻነት ያሰረፈበት ነው ተብሏል። ለቤዛ ኩሉ ይህ መጽሐፍ ሁለተኛው መጽሐፍ ሲሆን የሌሊት ወፍ ድምጾች የሚል የግጥም መደብልም ከዚህ በፊት አሳትሟል። የኢትዮጵያን ፕሪሚየር ሊግ ጨምሮ የተለያዩ ጨዋታዎችን በአማርኛ ቋንቋ በቀጥታ ስርጭት ለተመልካቾች ሲያሰራጭ የቆየው ዲኤስቲቪ ሱፐር ስፖርት ልዩ ቻናል ከፊታችን ሰኞ ሰኔ 23 ቀን 2017 ዓ.ም ጀምሮ ስርጭቱን እንደሚያቋርጥ ተነግሯል። በተጨማሪም ቻናሉ የተለያዩ የስፖርት ይዘቶችን በሌሎች የሱፐር ስፖርት ቻናሎችን መከታተል ትችላላችሁ ብሏል። በያዝነው ዓመት ከወራት በፊት ካናል ፕላስ ቻናል ከኢትዮጵያ የሚዲያ ዘርፍ ስርጭቱን አቋርጦ መውጣቱ ይታወሳል። በመረጃዎቻችን ላይ ያላችሁ ሀሳብ አስተያየት እንድትሰጡን እየጠየቅን ሳምንት በሌሎች መረጃዎች እስክንገናኝ መልካም ሳምንት